ሰላም ጤናችን ቴል ሄልዞችንን በዛሬ ቆይታችን የምንመለከተው በአካላችን ላይ እጅግ ትልቅ ተጽዕኖ ስላለው የሆርሞን መዛባት ነው። ይህ ሆርሞን ታይሮይድ ሆርሞን የሚባል ሲሆን በታይሮይድ ግላንድ በሚባለው እጢ ይመረታል። የታይሮይድ ግላንድ ወይም እጢ በአንገት መካከል ላይ የሚገኝ ሲሆን ቲ3 እና ቲ4 ተብሎ የሚታወቁ ሁለት ዋና ሆርሞኖችን ያዘጋጃል። እነዚህ ሆርሞኖች የአካላችንን ሜታቦሊዝም ይቆጣጠራሉ። ማለትም የሰውነታችን ሂደቶች በትክክለኛ መንገድ እንዲሄዱ ያግዛሉ ማለት ነው። ለምሳሌ ያህል የልብ ምት፣ የሰውነት ሙቀት እና የአእምሮ ንቁነት በተወሰነ መልኩ በዚህ ሆርሞን ይወሰናል። ለህፃናት የአንጎልና የአካል እድገትም በጣም አስፈላጊ ነው። የዚህ ሆርሞን መዛባት ደግሞ ሃይፐር ታይሮይዲዝም እና ሃይፖ ታይሮይዲዝም የሚባሉ የታይሮይድ ሆርሞን ከፍና ዝቅ ማለት ናቸው። ታዲያ ሃይፐር ታይሮይዲዝም ምንድን ነው? ሃይፐር ታይሮይዲዝም የታይሮይድ ሆርሞን ከመጠን በላይ ሲመረት ወይም የታይሮይድ ሆርሞን ከፍ ሲል የሚፈጠር ህመም ነው። ታዲያ ሃይፐር ታይሮይዲዝም መንስኤዎቹ ምንድን ናቸው? አብዛኛውን ጊዜ ዋነኛ መንስኤ ግሬቭስ በሽታ የሚባል ነው። ይህ የራሳችን የበሽታ መከላከያ አቅም የራሳችንን ሴሎች ሲያጠቃ የሚከሰት የህመም አይነት ነው። በብዛት ደግሞ በሴቶች የሚከሰት ሲሆን ከ20 እስከ 40 ዓመት ባለው የእድሜ ክልል ውስጥ ባሉ ሴቶች ደግሞ በደንብ ይታያል። ይሁን እንጂ ይህ በሽታ በማንም ላይ ሊከሰት ይችላል። የግሬቭስ በሽታ ያለባቸው ሰዎች አይናቸው እንደ መቅላት፣ መቆጣት ወይም ወደ ውጭ ወጣ ያለ የሚመስል የአይን ቅርጽ ሊታይባቸው ይችላል። በጣም ሲባባስ ደግሞ የእይታ እክልም ሊያመጣ ይችላል። ሌላው መንስኤ ደግሞ የታይሮይድ ኖዱልስ መኖር ነው። እነዚህ በታይሮይድ እጢ ውስጥ ሊፈጠሩና ተጨማሪ ሆርሞን ማምረት የሚችሉ ትናንሽ እብጠቶች ናቸው። ከዚህ በተጨማሪ ታይሮይዳይተስ የሚባለው ሲሆን ይህም የታይሮይድ እጢ ሲቆጣ ነው። ይህ መቆጣት ብዙውን ጊዜ እንደ ጉንፋን ያሉ የቫይረስ ኢንፌክሽኖች ሲይዙን የሚከሰት እንዲሁም ደግሞ ባክቴሪያዎች የታይሮይድ እጢን ራሱን ሲያጠቁ የሚመጣ ነው። በዚህ ጊዜ የተጎዱት የታይሮይድ ሴሎች ውስጥ የተከማቹ ሆርሞኖች ወደ ደም ይለቀቃሉ። ይህም ጊዜያዊ የታይሮይድ ሆርሞን ከፍ ማለትን ያስከትላል። አንዳንድ ጊዜ ደግሞ ሃይፖታይሮይዲዝም ሕክምና እየተደረገለት ያለ ሰው ከመጠን በላይ የታይሮይድ መድኃኒት ከወሰደ ለታይሮይድ ሆርሞን ከፍ ማለት ይጋለጣል። ስለ መንስኤዎቹ ይህን ያህል ካልን አሁን ደግሞ ስለ ምልክቶቹ እናወራ። ጭንቀት፣ መበሳጨት፣ ለመተኛት መቸገር፣ በላይኛው ክንዶች ወይም ጭኖች ላይ ያልተለመደ የድካም ስሜት መሰማት፣ የእጅ መንቀጥቀጥ፣ ሁልጊዜ ሙቀት ስሜት መሰማት ወይም ከተለመደው በላይ ማላብ፣ የልብ ምት መፍጠን፣ የመድከም ስሜት እና በደንብ እየበሉ ቢሆኑም ክብደት መቀነስ ዋና ዋናዎቹ ናቸው። በሴቶች ላይ ደግሞ የወር አበባ መዛባት ወይም ሙሉ በሙሉ መቆም ሊኖር ይችላል። ይህም እርግዝና ላይ ተጽዕኖ ያሳድራል። ምልክቶቹ ብዙ ቢሆኑም መልካም ዜናው ይህ ህመም መታከም የሚችል ነው። አሁን ደግሞ ለዚህ ህመም ምን አይነት ምርመራዎች ይደረጋሉ የሚለውን እንይ። የታይሮይድ እጢ ከልክ በላይ እየሰራ መሆኑን ለማወቅ የታይሮይድ ሆርሞን መጠን በደም ምርመራ ይታያል። ይህ የደም ምርመራ ቲኤስኤች፣ ቲ3 እና ቲ4 መጠኖችን ይለካል። የታይሮይድ እጢ ላይ የተለየ እብጠት ካለ ደግሞ እሱን ለማየት የአልትራሳውንድ ምርመራ ሊያስፈልግ ይችላል። ከዚህ በተጨማሪ ከእብጠቱ ላይ ናሙና መውሰድም እንዳስፈላጊነቱ ይወሰናል። ስለዚህ አሁን የታይሮይድ ሆርሞን መጠኑ ከፍ አለ እንበል። ቀጣይ ህክምናው ምን ይመስላል? አንደኛው አማራጭ የሚዋጡ መድኃኒቶችን መውሰድ ነው። በዚህ ጊዜ የሚሰጡ መድኃኒቶች በዋነኝነት ሁለት ሲሆኑ የመጀመሪያዎቹ መድኃኒቶች ከፍ ያለውን ሆርሞን መጠን የሚቀንሱ ናቸው። ሌሎቹ ደግሞ በታይሮይድ ሆርሞን ምክንያት የሚታዩ ምልክቶችን ለመቆጣጠር የሚሰጡ ናቸው። ሁለተኛው የህክምና አማራጭ ደግሞ ቀዶ ጥገና ነው። በአንዳንድ ሁኔታዎች ላይ የቀዶ ጥገና ህክምና ሊያስፈልግ ይችላል። አብዛኛውን ጊዜ ይህ ህክምና አማራጭ የሚሰጠው አንገቱ ላይ ያለው እብጠት ትልቅ ከሆነና ለመተንፈስ ወይም ለማዋጥ አስቸጋሪ ሲሆን ነው። ሌላው ደግሞ የታይሮይድ ግላንድ ላይ ያሉ እብጠቶች በናሙና ምርመራ ታይተው የካንሰር ባህሪ አላቸው ከተባሉ ነው። ወይም ደግሞ ምልክቶች በመድኃኒት መቆጣጠር ካልተቻለ እና የቀዶ ጥገና ህክምና እንደ ብቸኛው አማራጭ ከታየ ሊደረግሎት ይችላል። ስለ ህክምና አማራጮች የበለጠ ዝርዝር እና ግላዊ ምክር ለማግኘት ህክምና ባለሙያን ማማከር በጣም አስፈላጊ ነው። እስካሁን ስለ ሃይፐር ታይሮይዲዝም ከተነጋገርን አሁን ደግሞ የእሱን ግልባጭ ስለሆነው ሃይፖታይሮይዲዝም ወይም ዝቅተኛ የታይሮይድ መጠን ህመም እንነጋገራለን። ባልተለመደ ሁኔታ ድካም ከተሰማዎት፣ ያለ ምክንያት ክብደት እየጨመሩ ከሆነ ወይም ቅዝቃዜን ለመቋቋም የተቸገሩ ከሆነ በደንብ ይከታተሉ። ሃይፖታይሮይዲዝም ማለት የታይሮይድ እጢው በቂ ታይሮይድ ሆርሞን እያመረተ አይደለም ማለት ነው። የታይሮይድ ሆርሞኖቹ ደግሞ የሰውነት ሜታቦሊዝም ወይም እንቅስቃሴ በአግባቡ እንዲሰራ ያደርጋሉ። ስለዚህ መጠኑ ሲቀንስ ሰውነት ውስጥ ያሉ ሂደቶችም ዝግ ይላሉ። ይህም በሽታ ከሚያመጡ መንስኤዎች ውስጥ አብዛኛው በታይሮይድ ግላንድ ውስጥ በሚፈጠር ችግር ነው።
ከዛ በተጨማሪም ለሃይፐርታይሮይዲዝም ከሚደረጉ ህክምናዎች ውስጥ ለምሳሌ ያህል እንደ ቀዶ ጥገና ወይም ራዲዮአክቲቭ አዮዲን የሚባል መድኃኒት ህክምና በኋላም ሊከሰት ይችላል። ሌላው መንስኤ ደግሞ የታይሮይድ ሆርሞኖችን እንዲያመርት በተለምዶ መልእክት የሚልከው ፒቱታሪ የሚባለው እጢ ላይ ችግር ሲኖር ነው። ፒቱታሪ እጢ በቂ ማነቃቂያ ሆርሞን ካላከ የታይሮይድ ሆርሞን መጠንም ይቀንሳል። አንዳንድ መድኃኒቶች እና ተጓዳኝ በሽታዎችም የታይሮይድ ሆርሞንን መጠን ዝቅ እንዲል ሊያደርጉ ይችላሉ። ቅድም የታይሮይድ ሆርሞን ከፍ ሲል የሚሰሙ ምልክቶችን አይተናል። አሁን ደግሞ ዝቅ ሲል ምን አይነት ምልክቶች እንደሚታዩ እኔ ድካም ወይም የኃይል እጥረት፣ የክብደት መጨመር፣ ያልተለመደ ቅዝቃዜ ስሜት፣ የቆዳ መድረቅ፣ የቅንድብ ፀጉር መሳሳት፣ የጥፍር መሰበር፣ የሆድ ድርቀት፣ የደም ግፊት መጨመር፣ ከፍተኛ የኮሌስትሮል መጠን መታየት እና ለመተኛት መቸገር በዋነኝነት ይጠቀሳሉ። በሴቶች የወር አበባ ላይ ደግሞ መዛባት እና ከባድ የሆነ ደም መፍሰስ ሊኖር ይችላል። አንዳንዴ ደግሞ የመውለድ ችሎታ ላይ ተጽዕኖ ሊያሳድር ይችላል። እነዚህን ለውጦች ከተመለከቱ የታይሮይድ ሆርሞን መጠኑን ማወቅ በጣም ጠቀሜታ አለው። ለታይሮይድ ሆርሞን ማነስ የሚደረግ ምርመራ የታይሮይድ ሆርሞን መጠንን ለማወቅ የሚታይ ነው። እንደሚታዩት ምልክቶች ደግሞ የታይሮይድ አልትራሳውንድ ሊደረግሎት ይችላል። ታዲያ አሁን ስለ ምልክቶቹ ካየን ህክምናስ ምን እንደሚመስል እስቲ እንመልከት። የታይሮይድ ሆርሞን መጠኑን ወደ መደበኛው ለመመለስ የሚሰጠው መድኃኒት ሌቮታይሮክሲን የተባለ ሲሆን ይህ መድኃኒት ሰው ሰራሽ ታይሮይድ ሆርሞንን የያዘ ኪኒን ነው። ነገር ግን የምልክት መሻሻል ከብዙ ሳምንታት እስከ ወራት ድረስ ሊወስድ ስለሚችል ይህንን ማወቁ መድኃኒቱን በአጭር ጊዜ ውስጥ እየሰራ አይደለም ብሎ እንዳያቋርጡ ያደርጎታል። ስለዚህ ይህንን ለውጥ ከሐኪሙ ጋር እየተነጋገሩ መድኃኒቱ በሐኪሙ ዘንድ እስኪቆም ድረስ ይቀጥሉ። ስለ ሌቮታይሮክሲን ማወቅ ያለበት ጠቃሚ ምክሮች ውስጥ መድኃኒቱ በባዶ ሆድ በተለይም ጠዋት ከቁርስ በፊት መወሰድ እንዳለበት ነው። ሌላ ደግሞ ከአይረን መድኃኒቶች፣ ካልሽየም ወይም አልሙኒየም ካላቸው ለጨጓራ ህመም ከሚሰጡ አንታሲዶች ወይም ከፍተኛ ፋይበር ካላቸው ምግቦች ጋር በተመሳሳይ ጊዜ መወሰድ እንደሌለበት ነው። የታይሮይድ ሆርሞን በቶሎ ስለማይስተካከል ሐኪሙ የደም ምርመራውን የሚያደርገው ከ6 ሳምንት በኋላ ሲሆን እንደ አስፈላጊነቱ የመድኃኒት መጠኑን ያስተካክላል። ለሃይፖታይሮይዲዝም ላለባቸው ሴቶች በተለይም በእርግዝና ወቅት ትክክለኛ የታይሮይድ መጠንን መጠበቅ በጣም አስፈላጊ ነው። በእርግዝና ወቅት ሰውነቱ ተጨማሪ የታይሮይድ ሆርሞን ያስፈልገዋል። ስለዚህ ሐኪሙ የመድኃኒት መጠኑን ሊጨምርሎት ይችላል። በእርግዝና ወቅት ሌቮታይሮክሲን መውሰድ ሙሉ በሙሉ ደህንነት የተጠበቀ ሲሆን እንዲያውም ለልጁ የአንጎል እድገት በጣም አስፈላጊ ነው። ስለዚህ የታይሮይድ ሆርሞን መዛባት ካለቦት እና ለማርገዝ ካቀዱ ወይም አስቀድመው ካረገዙ መደበኛ ክትትል ማድረጉን አይርሱ። የታይሮይድ ሆርሞን መዛባት ኖሮቦት ነገር ግን በጊዜ ካልታከሙ አሁን የምጠቅሳቸው ችግሮች ሊከሰቱ ይችላሉ። አንደኛው ልብ ላይ ያለው ተጽዕኖ ነው። ያልታከመ ሃይፖታይሮይዲዝም የልብ ምት እንዲቀንስ፣ በልብ ዙሪያ ፈሳሽ እንዲከማች፣ የደም ግፊትና የኮሌስትሮል መጠን እንዲጨምር በማድረግ ለልብ ድካም ተጋላጭነትን ይጨምራል። ሃይፐርታይሮይዲዝም ደግሞ የልብ ምት መዛባትን ሊያስከትል ይችላል። ሁለተኛው ያተነፋፈስ ችግር ነው። የታይሮይድ ችግሮች ሳይታከሙ ከቀሩ እንደነ ስሊፕ አፕኒያ ወይም በእንቅልፍ ላይ የሚከሰት የመተንፈስ ችግር እና በሳምባ ዙሪያ ፈሳሽ መከማቸት ሊያስከትል ይችላል። ሶስተኛው ደግሞ አእምሮ ላይ እንደ ትኩረት ማጣትና የመርሳት ችግር ይመጣል። እንዲሁም ነርቮች ላይም ጉዳት ያደርሳል። ሌላው ከእርግዝና ጋር የተገናኙ ችግሮች ሲሆኑ ለምሳሌ ለማርገዝ መቸገር ወይም ኢንፌርቲሊቲ፣ የፅንስ ውርጃ፣ ከእርግዝና ጋር የተያያዙ የደም ግፊት መጨመር፣ የደም ማነስ፣ የፅንስ መቀጨጭ እና የፅንስና የህፃናት የአንጎል እድገት ላይ ችግር ማስከተል በጥቂቱ የሚጠቀሱ ናቸው። ሌላው ደግሞ ለህይወት አስጊ ለሆኑ ህመሞች መጋለጥ ነው። ለምሳሌ ያልታከመ ከባድ ሃይፖታይሮይዲዝም ለህይወት አስጊ ወደሆነ ሚክሲዲማ ኮማ ሊያድግ ይችላል። የዚህ ህመም ምልክቶች የሆኑት ከፍተኛ ድካም፣ ዝቅተኛ የሰውነት ሙቀት እና ኮማ ወይም ህሊናን መሳት ነው። ከዚህ በተቃራኒ ደግሞ በጣም ከከፍተኛ የታይሮይድ ሆርሞን መብዛት ምክንያት የሚመጣው ታይሮይድ ስቶርም የሚባል ህመም ሲሆን ይህ ለህይወት አስጊ የሆነና በከፍተኛ ትኩሳት፣ ፈጣን የልብ ምትና የአእምሮ ሁኔታ ለውጦች ይታወቃል። እነዚህ የህክምና ድንገተኛ አደጋ ሲሆኑ ወዲያው የህክምና ክትትል የሚያስፈልጋቸው ናቸው። በዛሬው ቆይታችን ስለ ታይሮይድ ሆርሞን መዛባት ተረድታችኋል ብዬ አስባለሁ። ተመሳሳይ ቀላልና ግልጽ የሆኑ የጤና መረጃዎችን ማግኘት ከፈለጉ በጤናችን ቴሌሄልዝ ማህበራዊ ሚዲያዎች ይቀላቀሉ። ለሌሎች ለማድረስ ደግሞ ላይክ እና ሼር አድርጉ። እናመሰግናለን።